ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? እኔ ጋር አልሐምዱሊላህ። ዛሬ ደግሞ በጣም ለየት ያለ በጣም አስደናቂ የሆነ ተፈጥሮ አሳያችኋለሁ ወይም ደግሞ አስተዋውቃችኋለሁ። እንግዲህ ከኔ ጋር ተከታተሉኝ። ላይክ በማድረግ ግቡ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ ወደ ቻናሌ ስለመጣችሁ። እንግዲህ ዛሬ የምነግራችሁ አንድ ነገር አለኝ። መግቢያው ላይ እንደተናገርኩት ማለት ነው። በጣም አስደናቂ እውነታ ነው። እንዳያመልጣችሁ እስከ መጨረሻው ድረስ ተከታተሉኝ። አመሰግናለሁ በድጋሚ። ይህን ያውቁ ኖሯል? ስለ ንቦች አስገራሚ ሁኔታ ምን ያክል ያውቃሉ? አንዲት ንብ በአንድ ቀን ምን ያክል አበባዎችን ልትጎበኝ ትችላለች? እንግዲህ አንዲት ንብ በአንድ ቀን ከ5000 አበባ በላይ መጎብኘት ትችላለች። አዎ፣ አንድ ነጠላ የንብ በቀን እስከ 5000 አበቦችን መጎብኘት ይችላል። ይህ አስደናቂ ተግባር ነው። እነዚህ ነፍሳት ብዙ የዓለም ሰብሎችንና አበቦች እጽዋትን በማዳቀል ረገድ የሚጫወቱት ወሳኝ ሚና አጎልቶ ያሳያል። አንዲት ነጠላ ንብ እንዴት ብዙ አበቦችን መቅሰም ትችላለች? እንግዲህ አንዲት ንብ ብዙ አበቦችን መጎብኘት እንደምትችል አይተናል። ብዙ ጉዞዎች በአንድ ሰራተኛ ንብ በቀን ከ5 እስከ 15 የመኖ ጉዞዎች ማድረግ ትችላለች። አበቦች በአንድ ጉዞ በእያንዳንዱ ጉዞ ላይ ንብ በተለምዶ ከ50 እስከ 100 አበቦችን ትጎበኛለች። ይህ ታዲያ እጅግ አስደናቂ ሁኔታዋ ነው። የአበቦች ዝርያና የአየር ሁኔታ ይወስነዋል። ከደርዘን እስከ ሺዎች ይደርስ ይችላል። ቀልጣፋ መኖ ንቦች ቀልጣፋ መኖ አድራጊዎች ናቸው ይባላል። በእያንዳንዱ አበባ ላይ እስከ 1 ሰከንድ ያህል ጊዜ ያሳልፋሉ። በ10,000 የሚቆጠሩ ንቦች ያሉት ጠንካራ ቅኝ ግዛት በየቀኑ በሚሊዮን የሚቆጠሩ አበቦችን በአንድ ላይ ማዳቀል ይችላል። የቡድን ጥረት በቀን ከ5000 አበቦች የሚኖረውን ምስል ጨምሮ ብዙ ጊዜ የሚጠቀሱት የበርካታ ንቦች ደከመኝ ሰለቸኝ ሳይሉ በመስራት የተቀናጁ ጥረቶች ናቸው። አንድ የሻይ ጠብታ ማንኪያ ማር እንኳን ለማምረት የበርካታ ንቦች አጠቃላይ ህይወት ዘመን ስራ ይፈልጋል። እነሆ ንብ ታታሪና ጠንካራ በመሆኗ በተምሳሌት ትነሳለች። ሁላችንም እንደምናውቀው እንግዲህ ከአስገራሚ ሁኔታዎቿ ትንሽ ጥቂቱን ያክል እንደዚህ ካልን በቀጣይ ቪዲዮ ደግሞ ተጨማሪ እውነታዎችን ይዤላችሁ የምመጣ ይሆናል። ከወደዳችሁት ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ በማበረታታት ከጎኔ እንድትሆኑ ጠይቃለሁ። ውድ ተመልካቾቼ አመሰግናለሁ። እንግዲህ ዓለም ላይ ብዙ አስደናቂ እውነታዎች አሉ። እንግዲህ ተፈጥሮ ሁኔታዎች አሉ፣ እንመለከታለን። በተለያየ ጊዜ የማቀርብላችሁ ይሆናል። ከወደዳችሁት እንግዲህ አስተያየታችሁን አስቀምጡልኝ። ሌላ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ እንዲሁም ደግሞ ስለምን ማወቅ እንደምትፈልጉ ከነገራችሁኝ እኔም ጥናት አድርጌ የማቀርብላችሁ ይሆናል። ውድ ተመልካቾቼ እወዳችኋለሁ። መልካም ጊዜ ይሁንላችሁ። እንግዲህ እስከዛው ድረስ እስከምንገናኝ ድረስ መልካም ጊዜ። በቪዲዮ እንደተዝናናችሁ ወይ ደግሞ እውቀትን እንደተገነዘባችሁ አስባለሁ። እንግዲህ እናንተን አስተያየት ደግሞ አይቼ በቀጣይ ቪዲዮ ምን እንደሚያስፈልግ ምን እንደጎደለ የማስተካከል ይሆናል። ሁለገብ አዲስ ነኝ ከሰሙቲ ጋር። መልካም ጊዜ። አመሰግናለሁ። ባይ። ሰብስክራይብ ማድረግ እንዳይረሳ።